ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ ደግሞ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ሲሆን የዚህንም ሳይት ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሊንኩን ስትጫኑ እንደዚህ ከፍትላችኋል። ለመመዝገብ ኢሜይላችሁን ታስገባላችሁ፣ ሎጊን ፓስወርዳችሁን ታስገባላችሁ። ከላይ ያስገባችሁትን በድጋሚ በማስገባት እንዲሁም ወረድ ትሉና ሴኩሪቲ ፓስወርድ ወይ ደግሞ ፔመንት ፓስወርዳችሁን አስገብታችሁ ኮንፊርም ካረጋችሁ በኋላ ሬጂስተር መጥተውን በመጫን ትመዘገባላችሁ። ተመዝገባችሁ ወደ ዳሽቦርዱ ስገቡ ይሄንን ይመስላል። ዳሽቦርዱ ላይ ማስታወቂያ አለ። እሱን እንዘጋውና እንደምታዩት እዚህ ጋር ቶታል አሴቲም ኳንቲቲቭ አሴቲም ዜሮ ነው። እንዲሁም ወረድ ስንል ከዚህ ሳይት የተለያዩ ሰዎች ስንት ገንዘብ እንዳወጡ ወጪ ያደርጉትን አማውንት እዚህ ጋር ማየት እንችላለን። ስለዚህ ስንት ኢንቨስት ብናረግ ስንት እናገኛለን የሚለውን ለማየት ቀጥታ ምንድነው የምናደርገው? ወረድ እንልና እዚህ ጋር ኳንቲፋይ ምትላለች እሷን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ሬጂስተር ስናደርግ ከሰጠን ቪአይፒ 0 ጀምረን እስከ ቪአይፒ 10 እናያለን። ቪአይፒ 1 ላይ ከኛ የሚጠበቀው 11 ዩኤስዲቲ እና ከዛ በላይ ዲፖዚት በማድረግ የሱን 27% ያም ደግሞ ከ3 ዩኤስዲቲ ጀምረን ወጪ ማድረግ እንችላለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ ከኛ የሚጠበቀው ኢንቨስት የምናደርገው 35 እና ከዛ በላይ ሲሆን ኢንቨስት ያደረግነውን 30% በየቀኑ ወጪ እናደርጋለን። ቪአይፒ 3 ጋር ስንመጣ ከኛ የሚጠበቀው 95 እና ከ95 ዩኤስዲቲ በላይ ኢንቨስት በማድረግ 31.56% በየቀኑ ወጪ እናደርጋለን። እንደዚህ ያልን ስንወርድ የዚህ ሳይት የመጨረሻ የሚባለውና ከፍተኛ የሚባለው ቪአይፒ 10 ነው። እሱን ለማስከፈት ከኛ የሚጠበቀው እዚህ ጋር እንደምትመለከቱት 80 ሺህ እና ከዛ በላይ ኢንቨስት በማድረግ 47% በየቀኑ ወጪ እናደርጋለን። እዚህ እንድታስተውሉ ላይ የምፈልገው አይ አም ናት ኤ ፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን እዚህ ሳይት ላይ ቪአይፒ 1ን 11 ዩኤስዲቲ ዲፖዚት በማድረግ አንሎክ ላስደርግና ይከፍላል አይከፍልም የሚለው ማረጋገጥ ደግሞ የኔ ግዴታ ይሆናል። ስለዚህ ሪቻርጅ ለማድረግ ሆም ጋር ተመልሰን እንመጣለን። ልክ ከመጣን በኋላ ይሄን አናውንስመንት እንዘጋና እዚህ ጋር እንደምታዩት ሪቻርጅ ምትላለች እሷን ነው አንዴ የምንጫናት። ልክ እሷን ስንጫናት ሪቻርጅ ልናደርግ የምንችልባቸው አማራጮች አሉ። እነሱም ምንድናቸው? ዩኤስዲቲ ቢፕ20፣ ዩኤስዲቲ ቲአርሲ 20፣ ቲአርኤክስ ቢኤንቢ፣ ዩኤስዲሲ ቢፕ20 ናቸው። ከነዚህ ውስጥ እኔ ዋሌት ያለኝ ዩኤስዲቲ ቢፕ20 ስለሆነ እሷን አንዴ ይጫናታል። ልክ እሷን ስንጫን ዋሌት አድሬስ ጀነሬት ያደርግልኛል። እቺን ኮፒ ያደርግና ወደ ባይናንስ፣ ወደ ኩኮይን፣ ወደ ትረስት፣ ወደ ላይን ክሪፕቶ ዋሌት ሄጄ የሚጠበቅብኝን 11 ዩኤስዲቲ ዲፖዚት አድርጌ እመጣለሁ። እስከዛ ሪቻርጅ ኮምፕሊትድ የምትለውን እጫናታለሁ። እስከዛው ግን ላይክ ያደረጋችሁ ጠብቁኝ። አሁን እንደምታዩት 11 ዩኤስዲቲን ዲፖዚት አድርጌ ተመልሼ መጥቻለሁ። ስለዚህ ኳንቲፋይ የምትለውን በመጫን ፓኬጅን መስራት አለብኝ። ኳንቲፋይ የምትለውን ስንጫን ለቀኑ የተመደበልኝን አንድ ኳንቲፊኬሽን ስታርት ኳንቲፋይ የምትለውን በመጫን አስጀምራታለሁ። ለባራቴክ አዲስ ከሆናችሁና ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን ሀሳብ አስተያየታችሁን ደግሞ ኮመንት ላይ እንድትጽፉልኝ የከበረ ግብዣዬ ነው። ይኸው እንደምትመለከቱት 3.0049 ሰርቻለሁ። ስለዚህ ተመልሼ ሆም ጋር መጣና ቅድም ሪቻርጅ ከምትለው ጎን ዊዝድሮ ምትላለች እሷን እንዲጫናታለሁ። ልክ እሷን ስጫናት ዊዝድሮ ላደርግ የምችለውን አማውንት ይነግረኛል። ወረድ ብዬ ደግሞ በምን ዊዝድሮ ላደርግ እንደምችል በቢፕ20 ዩኤስዲቲ ወይ በቲአርኤክስ፣ ከዛም ደግሞ አማውንቱን ከታች እንድጽፍ ይነግረኛል። ዊዝድሮ አድራሻዬን ባይናንስን ሳይሆን እኔ አሁን ባይቢት ላይ የምፈልገው ከባይቢት አመጣና ሴኩሪቲ ፓስወርዴን ተጠቅሜ ወረድ ብዬ ኮንፊርም የምትለውን ይጫናል። አሁን ወደ ባይቢት እንሂድና ዩኤስዲቲ ቢፕ20 ዋሌታችንን ይዘን እንምጣ። እስከዛ እናንተ ላይክ እያደረጋችሁ እንደምትመለከቱት ባይቢት ላይ መተናል። 73 ዩኤስዲቲ ያለን ዲፖዚት የምትለውን እንጫናለን። ከዛ ዲፖዚት ክሪፕቶ የምትለውን ነው የምንጫነው። ኮይን ሲያስመርጠን ዩኤስዲቲ እንመርጥለታለን። ኔትወርካችን ቢፕ20 ነው። ከዛ እሷ እንደተጫኑ ዋሌት አድሬስ ጀነሬት አድርጎልናል። እዚች ጋር እንመጣና ኮፒ እናረጋታለን። ከላይ እንደምታዩት ኮፒ ሰክሰስፉል ብሏል። ቀጥታ ወደ ዌብሳይቱ ተመልሰን መጣና እዚች ጋር ዊዝድሮ አድሬስ ምትላለች እሷ ጋር አንድ የሎንግ ፕረስ እንጫንና ፔስት እናረጋታለን። አሁን የሚጠበቅብንን ሁሉ ስላሟላን ወረድ ብለን ኮንፊርም የምትለውን ነው የምንጫናት። ልክ ዊዝድሮዋል ኮንፊርም ስንለው እዚህ ጋር እንደምትመለከቱት ምን ይለናል?
ዊዝድሮው ሰክሰስፉል። ይህንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ግን አንድ ሌላ ገንዘብ ልንሰራ የምንችልበት አጋጣሚ ምንድን ነው? እዚች ጋር ኢንቫይት ፍሬንድስ ምትለዋል ስንጫን የራሳችን የሆነ ዩኒክ ሊንክ አለ። ይህን ሊንክ በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር እናደረግና በእኛ ሊንክ ገብተው ኢንቨስት ሲያደርጉ ዳይሬክት በእኛ ሊንክ ገብተው ኢንቨስት ከሚያደርጉት 12% ኮሚሽን ይኖረናል። እነሱም ለጓደኞቻቸው ሼር ሲያደርጉ ደግሞ ሌቭል 2 ለኛ 2%፣ እንደገና ደግሞ ሼር ሲደረግ ሌቭል 3 1%፣ በጠቅላላው እስከ 15% ኮሚሽን እናገኛለን። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ስለዚህ አሁን ከዚህ ሳይት ዊዝድሮ ያደረግነው 3 USDT ወደ ባይቢት ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ተመልሰን ወደ ባይቢት መተናል። ከነበርንበት ጋር ባክ እንላለን። ክሪፕቶ ፍላክቹዌት ስለሚያደርግ አሁን 7201 ነው። እዚህ ጋር ግን እንደምትመለከቱት ምን ይላል? you have one deposit request pending confirmation ባላንሴን እንዳትረሱ 72 ነው። ስለዚህ ይሄ ሳይት ላይ ፔንዲንግ የነበረው ይሄው 3 USDT ተቀብያለሁ፣ 72 የነበረውም 75 ሆኗል። ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርችላችኋል። እኔ ግን እንድታስተውሉ የምፈልገው አምናት የፋይናንሻል አድቫይዘር፣ እኔ ፋይናንሻል አድቫይዘር አይደለሁም። ስለዚህ በሌላ ቀን በሌላ ቪዲዮ እስከምንገናኝ ግን ቸሩ መድኃኔዓለም ሰላምና ጤና አብሮ ያብዛላችሁ እያልኩ መለያችሁ ተስፋ ነበርኩ። ሀሳብ አስተያየታችሁን ኮመንት ላይ መጻፍ እንዳይረሳ። ሰላማችሁ ይብዛልኝ፣ ደህና ቆዩልኝ። ቸሩ መድኃኔዓለም ይጠብቃችሁ። ቻው